ሰላም። ብዙ ልብስ አለሽ፣ ነገር ግን ልትለብሺ ስትይ የምትለብሺው ታጫለሽ። ብቻሽን አይደለሽም። ይህ የብዙዎቻችን ችግር ሊሆን ይችላል። በዛሬው ቪዲዮ ለዚህ ችግር 5 መፍትሄዎችን እነግርሻለሁ። እነዚህ መፍትሄዎች የተለያዩ ስታይሊስቶች ወይም የአለባበስ ባለሙያዎች የተስማሙባቸው ናቸው። ብዙዎችም ተጠቅሟቸው መፍትሄ ያገኙባቸው ናቸው። ቻናሉን ሰብስክራይብ በማድረግ እንጀምር። አንደኛ ቲፕ፣ ካሉሽ ልብሶች ውስጥ የማትለብሻቸውን የቆዩ ሊሆን ይችላሉ፣ የጠበቡሽ፣ በእድሜ መጨመር የተነሳ የማትለብሻቸው፣ በተለያየ ምክንያት የማትለብሻቸው እንዲሁ ተቀምጠው ያሉ ልብሶችን ለማስወገድ ሞክሪ። የተወሰነ ደቂቃ ነው የሚፈጅብሽ። ቁጭ ብለሽ ምንጥር አርገሽ ከቁም ሳጥንሽ ውስጥ አውጫቸው፣ ጨክነሽ አውጫቸው። ምክንያቱም ይሄ ለብዙዎች ፈተና ስለሚሆን ነው፣ እኔንም ጨምሮ። ነገር ግን ትልቅ እረፍት ነው ያለው። ማይለበሱ ልብሶችን ምርጥ አርገሽ አውጪ። ምክንያቱም ከብዙ ልብሶች ውስጥ ከመምረጥ ከጥቂት እና ከተመጠኑ ልብሶች ውስጥ ለመልበስ መምረጥ አንድ አይደለም ማለት ነው። ሁለተኛ፣ ለአንቺ ተስማሚ የሆነ አለባበስ የትኛው መሆኑን ለይ። ይህም ማለት ምንድን ነው? ሁል ጊዜ ብትለብሹ ምቾት የሚሰጥሽን የልብስ አይነት ወይም ደግሞ የልብስ ጥምረት ወይም አውትፊት ኮምቦ ለይ። ለምሳሌ አንዳንድ ሴቶች ሱሪና ሸሚዝ በሂል ጫማ ማድረግ ሁል ጊዜ ቢያደርጉት ማለት ነው የሚስማማቸው አሉ፣ የማይሰለቻቸው 30 ቀን እሱን ቢያደርጉ የማይሰለቻቸው። እንዲሁም ደግሞ ሂል ጫማና ቀሚስ ማድረግ የማይሰለቻቸው ሰዎች አሉ። ስለዚህ ምን ታደርጊያለሽ? ጠዋት ግራ ሲገባሽ የትኛው አለባበስ ነው ለኔ ሁሌ ብለብሰው ምቾት የሚሰጠኝ የሚለውን ከለየሽ በኋላ ያንን ያለባበስ ሁኔታ ነው ለመምረጥ ጥረት ማድረግ ያለብሽ። ቅድም እንዳልኩሽ ሸሚዝና ሱሪ የሚመችሽ ከሆነ ጠዋት ተነስተሽ ግራ ሲገባሽ ቀሚስ ማንሳት የለብሽም፣ ወይም ሚኒስከርት አጭር ጉርድ ማንሳት የለብሽም፣ ወይ ፖት ፓንት ሙሉ ጀምፕሱት ማንሳት የለብሽም። ምክንያቱም አንቺ ሱሪና ሸሚዝ የሚመችሽ ሆኖ ቀሚስ ካነሳሽ በዛ በተጣደፈና ግራ በተገባሽበት ሰዓት መልሰሽ ያንን ቀሚስ የማስቀመጥና አሁንም ደግሞ ሌላ ፍለጋ የማድረግ እድልሽ ነው የሚሰፋው። ስለዚህ መጀመሪያ የትኛው ነው የሚመቸኝ ብለሽ ለይ። ስለዚህ ቅድም እንዳልኩት ሱሪና ሸሚዝ የሚመችሽ ከሆነ መጀመሪያ ሸሚዝ ነው ለመፈለግ ጥረት ማድረግ ያለብሽ፣ ቴክኒኩ ማለት ነው። ከዛ ደግሞ ሱሪ ለመምረጥ ጥረት አድርጊ። ይህ በጣም የምትመርጭበትን ጊዜ ያሳጥርልሻል። እመኚኝ፣ ተጠቀሚበት። ሶስተኛ ቲፕ ደግሞ የተወሰኑ የምትወጃቸውን ልብሶች ምረጪ። ከሁሉም ልብሶች ጋር ሊለበሱ የሚችሉ የትኞቹ ናቸው ብለሽ ብዙ አይደለም 5-6ም ሊሆን ይችላል ልብሶችን ምረጪ። ከዛ በኋላ አንዱን ልብስ ለምሳሌ 5 ልብስ ከላይ የሚለበስና ከስር የሚለበስ ብትመርጪ፣ ሙሉ የሚለበስ እንኳን ትተሽ እንደዚህ ብትመርጪ አንዱን ልብስ ከ5 ውስጥ አንዱን ልብስ ከሁሉም ጋር ልትለብሹ ትችያለሽ። ለምሳሌ አንድ ጥቁር ሸሚዝ ብትመርጪ ከሁሉም ጋር የሚለበስ በማለት ብትመርጪ ማለት ነው። ከጂንስ ሱሪ ጋር መልበስ ትችያለሽ ጥቁር ሸሚዙን። ከማንኛውም ከለር ካለው ሚኒስከርት ወይም አጭር ቀሚስ ጋር መልበስ ትችያለሽ። እንዲሁም ደግሞ ወገብሽ ላይ አሰር አድርገሽው ከረጅም ቀሚስ ጋር ማድረግ ትችያለሽ። ከጨርቅ ሱሪ ጋር ማንኛውም ከለር ካለው ጨርቅ ሱሪ ጋር ማድረግ ትችያለሽ። ጥቁርም ቢሆን ጥቁር ሱሪ ጥቁር ሸሚዝም ቢሆን ማድረግ ትችያለሽ። ፈካ ያለ ሀዘን እንዳይመስል ጭልም እንዳይል ፈካ ያለ ጫማ ወይ ቦርሳ ጣል አርገሽበት፣ ወይም ጌጣጌጥ ነገር ጣል አርገሽበት፣ ወይም ደግሞ ሜካፕ የምትጠቀሚ ከሆነ ሜካፕሽን ጎላ አርገሽ ቢያንስ ሊፕስቲክ እንኳን ጣል አርገሽበት ፈካ ብለሽ መድመቅ ትችያለሽ። ስለዚህ ከሁሉም ጋር ሊለበሱ የሚችሉ የልብስ አይነቶችን ለይተሽ እርስ በርስ እያጣመርሽ መጠቀም ትችያለሽ። ይህም ልብስሽን የምትመርጭበትን ጊዜ ያሳጥርልሻል። አራተኛ ቲፕ፣ ልብሶችን ማታ ላይ ቀድሞ ለማዘጋጀት ሞክሪ። ከአንድ ቀን በፊት ሊሆን ይችላል፣ ማታ ላይ ለጠዋት ማዘጋጀት ሊሆን ይችላል። ወይም ደግሞ ከቻልሽ ስራ በሌለበት ወይም ደግሞ ጊዜ በሚኖርሽ ሰዓት ላይ ለሳምንት የሚሆን ልብስሽን ማዘጋጀትና ማስቀመጥ በጣም ነገሩን ያቀልልሻል። አውቃለሁ በጣም ተነሳሽነት ይጠይቃል።
ነገር ግን ተነሳሽነት እንዲኖርሽ የሚያደርገው ምንድነው? የጠዋት ጠዋት ልብስ የመምረጥ ትግል ስታስቢ ነው። እንዴት እንደሚያቀል ሰኞ ተነስተሽ የሰኞን ብድግ አድርገሽ ለብሰሽ መውጣት ነው። 5ኛ ቲፕ ራስሽን ሰልፊ ፎቶ ማንሳት ነው። ሌላ ጊዜ ተመችቶሽ የነበረውን የልብስ ጥምረት ለመለየትና ማስታወሻ ለመያዝ ያመችሻል። በነገራችን ላይ በስልክ መያዝ ካቻልሽ ማስታወሻም መጻፍ ትችያለሽ። የማይቻል ይመስላል ወይም አድካሚ ይመስላል ይህ የምነግርሽ መፍትሄ፣ ነገር ግን እጅግ የሚጠቅም መፍትሄ ነው። ምክንያቱም ለመልበስ በምንታገልበት ወይም ልብሳችንን ለመምረጥ በምንታገልበት ሰዓት በትክክል እንኳን ለማሰብ ጊዜ አይኖረንም። ስለዚህ ይሄና ይሄ ልብስ አንድ ላይ ተለብሶ ያውቃል እንዴ አይነት ስሜት ሁሉ ይሰማናል። እንዴት አብሮ ልብሱ እኛ ላይ እንዴት ሲያምር እንደነበረ፣ እንዴት ከኛ ጋር ሲሄድ እንደነበረ ከፎቶግራፋችን አይተን በቀላሉ ልብሳችንን ለመምረጥ ይረዳናል ማለት ነው። ስለዚህ የስልክሽን ጋለሪ ብቻ ገለጥ አድርገሽ ከዛሬ 2 ወር በፊት የለበሽውን ልብስ ማየት ነው። ከዛም በኋላ በዛ መልኩ መልበስ ነው። እንደ አዲስ ነው የሚሰማሽ። ለብሰሽ እንደማታውቂው ሁሉ ነው ፊልም የምታረጊው። 6ኛ ቲፕ የተለያዩ የአለባበስ አይነቶችን ወይም እቅዶችን የሚያሳዩ አፕሊኬሽኖች አሉ። አውትፊት ፕላኒንግ አፕሊኬሽንስ አሉ። ስለዚህ እንደ ስታይል ቡክ ያሉት ማለት ነው። እነሱን መጠቀም ትችያለሽ። በጣም ኮንሺየስ ከሆንሽ ስላለባበስሽ ወይም ስላለባበስሽ በጣም ጥንቃቄ ማድረግ የምትፈልጊ ከሆነ ደግሞ ማድረግ አለብሽ። በዚህ ልክም ሄደሽ መጠቀም ትችያለሽ። ጊዜና አክሰሱ ደግሞ ከሌለሽ በዚህ መልኩ አፕሊኬሽን አይቶ እንደዚህ ለመዘጋጀት ደግሞ ካልቻልሽ ከላይ የጠቀስኳቸውን ነጥቦች ወይም ቲፖች በተግባር በማዋል ለውጥ እንደምታይ እርግጠኛ ነኝ። እስቲ አንዱን ሞክሪውና ለውጥ ካለው ወደፊት ኮሜንት ሴክሽን ላይ አስቀምጭልኝ። ውድ ቤተሰቦቻችን አብረን ስለቆየን እናመሰግናለን። ሁልጊዜ እንዲያምርብሽ የሚያደርጉ በየቀኑ የምትጠቀሚባቸውን የፋሽንና ስታይል መረጃዎችን ይዘን እንመለሳለን። ልዩ የማማር ሳምንት። ሰላም ቆይ።